የሚገልጽ ፈጣሪ ለመጀመሪያ ጊዜ ትናንትና አሰር ላይ ሶላት ስቆም ጉልበቴ እንቀጠቀጥ ነበር። በትክክል ፈጣሪ እያየኝ የሚመስል አይነት ስሜት ሲሰማኝ እንደዛ ነበር እኔ የምፈልግም የነበረው። የኛ የቆሎ ጓደኛ ነው ታውቂያለሽ። ዝም ብሎ ቶሎ መጥቶ ነው እየቀሰቀሰም ነው የሚያወራው። በየግቢው እየመጣ ቢዛ የሚመታ ነው። ፈንድሻ ይገባል፣ በውሃ ይገባል ምናምን አታውቂውም። ለራሱም ክብር የለውምና ያ ነገር ላይ ከእስልምና ጋር ስታነጻጽረው እኔ አንድ አይነት የጎረቤትም ወንድማማቾችም አድርጌ ነበር የምቆጥረው። እኔ እዛው ዝም ብሎ ራሳቸው ፈለሰፉ ምናምን ስለማስብ ምን አለ መሰለህ አንድ ወዳጄ ተድላ እኔ አሁን እሱን ሳየው እውነት በቃ ሰለመ ሲባል ስሰማ እንደው በቀን 5 ጊዜ ይሰግዳል ይሄ ሰው የሚለው ነው አእምሮ ውስጥ የመጀመሪያ ጥያቄ መጣብኝ ብሎ ነበር ነው የነበረው። በቁም ነገር እኔ ትናንትና ነው የጀመርከው ማለት ሰው ላመነበት ነገር ለዛ ላይ መኖር እወዳለሁ። እኔ ከያዝኩት ደግሞ በቁም ነገር ነው የሚይዘው። ካላስ ነው ደግሞ ጥለን ነው እንጂ አስመስለን መቀጠል ምን ይጠቅማል? አሁን ሰዎች የሚሉት አለ ለገንዘብ ለጥቅም ምናምን። በነበርኩበት ቸርች ህብረት ውስጥ በአክራሪነት ነበር የምታወቀው። በሌብነትም በውሸትም ሊጠረጥሩኝ አይችልም። ግን ፍላጎቴ እንደ አሁን ያለንበት በተለይ የፕሮቴስታንቱ ያለንበት ሁኔታ አባል ነኝም ለማለት ትጸየፊያለሽ። ትንሽ ዘገንንሻል። አእምሯችን ቀንጭሯል ራሱ ፕሮቲንም ስለማንበላ ወጥ እየበላን ስላደግን ባንዴም አንሰማም። ችግር አለበት አበሻ መወያየት አይፈልግም። አሁን ኤቲስቶች እኮ ይሻላሉ። ብዙ ጓደኞች አሉ ስርዓት አድርገው መነጋገር ይወዳሉ፣ ይጠይቃሉ፣ ያስባሉ። ምንም አይነት ጥያቄ ያስደነግጣቸውም። እኔ አሁን ክርስቲያንና ጴንጤ ካልሰማ ሙስሊምማ አንገቴን ነው የሚቆርጠኝ፣ እንዴት ሐሳብ ይሰማል የሚል አመለካከት ነው ያለኝ። እና ያ አሳንሰን ያየንበትን ምልከታ ነው ተዘርሬ የወደኩትና ፈልጌው አይደለም፣ አላውቅም። እኔ እውነቴን ነው የምነግርሽ ከልቤ። ወታደርም ስለነበርኩ ይሄ ውሸት ነገር አልወድም። እንደዛ በህግ በስርዓት መኖርም ወድ ሰው ነኝና ሪል የሆነው ስሜቴን ነው ማጋባሽ። እና ይሄ አሁን አንድ ዝም ብለሽ ደካማ ሙስሊም ብታይ ከፈጣሪ ከፍጡር ጋር የሚያዛምዱበት ነገር የለም። ዩኒቨርሳል ናቸው፣ አንድ አይነት ነው። ወላሂ ነው። አላህ ነው የትም ቦታ። ለዛ ደግሞ ባይሰግድም ደካማ ቢሆንም ለፈጣሪ የሚሰጡት አክብሮትና እንትን ሩቅ ነው በጣም። አሁን እኔ አባት የሚለውን ቋንቋ ሶርስ ነው በሚል ነበር የምጠቀመው። አባት የሚል የሰው ነው የአባት ስም። ያንን እንኳን ለፈጣሪ አይሰጡም። ፊልም ሲሰሩ ነብዩ መሐመድ በዚህ አልፈው ነበር ሲል ባዶ ገመል ነው እንጂ የምታየው ሰው እንኳን አያደርጉም። እንዴት ሪስፔክት እንደሚያደርጉና እኛ ጋር ትንሽ እኔ ፈጣሪ ያግዘን፣ ፈጣሪ ይርዳን። አብዛኛው ሰው ተዳክሟል። መጽሐፍም አያነብም፣ ትራሱ ስር ነው የሚያስተኛው እንጂ መጽሐፍ ካነበብሽ እኮ ትቀውሻለሽ። ኔክስት ዴይ እኮ መድኃኒት ነው መውሰድ የምትጀምረው። በፍጡርና በፈጣሪ መሀል ያሉት ህጎች ራሱ ቦታህን ለመለየት በጣም ምቹ ናቸው ብዬ አስባለሁ። በጣም አስቸጋሪ ነው። ዘመን የሚያቆ ረጅም ዓመት በቃ አመሳስለን ለመቀጠል ሞከል። አሁን እኔ ስላሴ የሚባለው ትምህርት መልስ የለም። እንደገና አሁን ጥያቄ ጠይቃለሁ። አሁን ምንጭ የሚሞት ከሆነ ማን አስገድዶት ነው? ለማን ነው ልጁን የገበረው? የበላይ አካል አለ ወይ ነው? ማዳን የሚችል ከሆነ እኮ ራሱ ቀጥታኛን ማዳን ይችል ነበር። እሱ ሞቶ ተፈጥፍጦ ምን ከኔ ያንሳል እኮ ማለት ነው። እኔ እንዴት እሱ ለኔ እንዴት መስዋዕት መሆን ይችላል? መልስ መመለስ አይቻልም። ፈጣሪ ከሞተ እኮ ከፈጣሪ በላይ ሌላ መስዋዕት ያደረገበት የተቀበለው አካል አለ። አሁን እኛ ሀገር እዚህ አንዳንዴ ያግታሉ። ሰው ብር አምጣ ሲባል አባትየው ይሰጣል። እንደዛ ማን ያገተው ነው? መልስ የሚመልስ የለም። ምንጭ ሶርስ ከሞተ እኮ በቃ ነገር ተበላሸ ማለት ነው። የሚሞት ሰው እንዴት ለኔ አምላክ ሊሆን ይችላል? እና እኔ